አሁን እዚህ ጋር ዶሮአችንን ጽድት አድርገን አጠብን ማለት ነው። በጫውና በሎሚ ማለት ነው። እናንተ በሎሚ ብቻ ሆነ በጫው ሆነ ማጠብ ትችላላችሁ። እዚጋውን ዶሮውን አጥቤ ያለውን ከዛ ቅመሞችን አደርጋለሁ፣ አሳያችኋለሁ። እኔ በቀለል ባለ ቅመሞች ነው የምሰራው። ጫው አደርጋለሁ። እዚህ ጋር አንድ ማንኪያ ትንሽ እናደርጋለን። ከዛ በኋላ ቅመም እናደርጋለን ማለት ነው። ከዛ አሁንም ቅመም እናደርጋለን ማለት ነው። እኔ አንድ አይነት ቅመም ነው ማደርገው ማለት ነው። ይሄ ሁሉም አይነት ቅመም የተጨመረ ነው። ሁሉም አይነት ምን በዛሬ ያለ ነው ማለት ነው። ምንም ነገር አያስፈልገውም። ሁሉም አንድ ላይ ሚክስ ተደርጎ የተዘጋጀ ቅመም ነው ማለት ነው። ከዛ ደግሞ አሁን ሮብ አደርጋለሁኝ። ሮብ አረጋለሁ እዚህ ላይ ማለት ነው። አንድ ማንኪያ እናንተ ከፈለጋችሁ፣ እኔ አንድ ዶሮ ስለምሰራ አንድ ማንኪያ ትንሽ አደርጋለሁ። እናንተ እንደምትሰሩትና እንደምትፈልጉት። ከዛ በኋላ አሁን ደግሞ በደንብ አድርገን እና እንትን እናደርጋለን አንድ ላይ ማለት ነው። ሚክስ እናደርጋለን። አሁን ዶሮአችን በዚህ መልኩ እንትን ያደረኩት ማለት ነው። አማስ ያኔ ሚክስ አድርጌ አዘጋጀሁት ማለት ነው። አሁን ወደሚቀጥለው አሳያችኋለሁ። አሁን እዚህ ጋር 2 ራስ ሽንኩርት፣ 1 ነጭ ሽንኩርት፣ 1 ቲማቲም እና 2 ቃሪያ ከዛ በቁዱንስና ኮዝባራ አንድ ላይ ጨምሬ ቆርጣለሁ ማለት ነው። አሁን እዚህ ጋር ቀደም የቆረጥኩት ሽንኩርትን እዚህ ጋር አድርጋለሁ። እኔ በመጥበሻ ነው ያደረኩት። እናንተ በድስትም መስራት ይቻላል። እኔ በመጥበሻ ነው የምወደው። ከዛ ነጭ ሽንኩርቱን እዚህ ጋር ቆረጥኩት አዘጋጀት ማለት ነው። ከዛ ቲማቲሙን፣ ከዛ በቁዱንስና ኩዝባራ የነበረው እና ቃሪያን አዘጋጅቻለሁ። አሁን ወደ መስራቱ እንሄዳለን። እዚህ ጋር ማጂ አድርጋለሁ። ይሄ ቅመሙ ነው። ይሄ ደግሞ ከሙን ወይም ሰኖ ይችላል። ይሄ ደግሞ ፍልፍል አስወድ ቆንጆ በርበሬ ማለት ነው። እዚህ ጋር ይርዳልኝ። እዚህ ጋር ቀይ በርበሬ አለኝ። እዚህ ጋር ደግሞ የተፈጨ ቀረፋ አለኝ ማለት ነው። እሱን አንድ ላይ ጨምራለሁ። አሁን እዚህ ጋር ሽንኩርቱን በዘይት እንትን አደረኩት ማለት ነው። ቀይ እስከሚሆን ድረስ እንጠብቃለን። እዚህ ጋር አሁን ቅድም ያዘጋጀሁትን ሁሉንም ነው ያደረኩት ማለት ነው። ቅመሞቹን ትንሽ እስከሚበስል ጠብቀን ዶሮውን እናደርጋለን። አሁን ዶሮውን ጨምሬያለሁ ማለት ነው። ከዛ በደንብ እርስ በርስ እንትን እንዲህ በደንብ አማስላለሁ ማለት ነው። ዶሮውን ጨምሬያለሁ ያዘጋጀሁት እንትን ውስጥ ማለት ነው። በዚህ መልኩ አሁን እስከሚበስል እዘጋለሁ ማለት ነው። ይታጥናለሁ ማለት ነው። አሁን እዚህ ጋር አጥቤ ያዘጋጀሁት ሩዝ አለኝ ማለት ነው። እሱን እንትን አደርጋለሁ ማውስቼ የፈለው ዋላ አደርጋለሁ ማለት ነው። ውዶች አሁን ሮዜ በዚህ መልኩ አልቋል ማለት ነው። ማሻአላህ እኔ የሰራ ነው ብሪያኒው በዚህ መልኩ በስሏል ማለት ነው። በጣም ነው የሚያምረው። ኢንሻአላህ እናንተ ሞክሩትና ትወዱታላችሁ ማለት ነው። ኢንሻአላህ ዋው ማሻአላህ 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 ብሪያኒ ዲያይ ትላላችሁና ቀለል ያለ አሰራር ነው ማለት ነው። እናንተ ከፈለጋችሁ ሞክሩት።